ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ለሁላችሁ አልሐምዱሊላህ። ዶቼ ዛሬ ይዤላችሁ የመጣሁት የሲናሞን አሰራር ነው። እስከ መጨረሻ ተከታተሉኝ። በጣም ቀላል ነው፣ ትወዱታላችሁ። እንዲሁም ደግሞ በጣም ነው የሚጣፍጠው። የሚያስፈልጉኝ ግብአቶች ሩብ ስኳር፣ ሩብ ዘይት፣ በትንሿ ማንኪያ ጨው፣ በትንሿ ማንኪያ ካሜራ፣ 2 ሾርባ ማንኪያ በትልቁ ፓውደር ወተት፣ 3 ፍርኖ ዱቄት እንዲሁም ደግሞ ለብ ያለ ውሃ 1 ብርጭቆ ያስፈልገናል። ሁሉንም ግብአቶች እንጨምራለን አንድ ላይ። እኔ ማብኪያ ስላለኝ ነው፣ ማሽኑ አለኝ። እናንተ ከሌላችሁ በእጃችሁ መጠቀም ትችላላችሁ። ዶቼ እንዳልኳችሁ እስከ ክሬሙ ነው የምሰራላችሁ ዛሬ። እስከ መጨረሻ ተከታተሉ እንዳትሰላችሁ፣ ትንሽ ረዘም ስለሚል ዶቼ። እንደምታዩት ዱቄትን ጨምሬያለሁ። ፓውደር ወተት ጨምሬያለሁ። ጨው፣ ካሜራ፣ ዘይት፣ ውሃ እንዳይወንብኝ አንድ ላይ ማስላለው። እናንተ በእጃችሁ የምትሰሩ ከሆነ ያው በደንብ መብካት ነው ያለበት። በደንብ አብኩ ኑድች። ከዛም ባል ማሽኔን ለኩሬ ጀምሬዋለሁ፣ እያቦካው ነው እና በደንብ መብካት ያለበት ወዶቼ። እኔ እንደዚህ ያርጋግቼዋለሁ፣ ይበቃዋል ነው። እንደምታዩት ነው፣ በጣም ነው የሚያምረው። ገና ሳይሰራ ራሱ ውበት አለው። በማሽን ማብካት የበለጠ ነው ጥሩ ነው። ከዛን ጨርሼ ትንሽ ዘይት እጄ ላይ አርግቼ በሌላ እቃ ገልብጬ ሸፍኜ ኩፍ እስኪል ድረስ ለ30 ደቂቃ አስቀምጣለሁ። እናንተ እንደ ቤታችሁ ሙቀት ነው። ለዛን እሱ ኩፍ እስኪል ድረስ እዚህ ጋር መስሪያውን ቅባቶችን አዘጋጃለሁ። እዚህ ጋር ዝብዳ፣ ቡኒው ስኳር እና ካካው ፓውደር ነው ያለኝ። የዝብዳው ትንሽ ማቅለጥ አለባችሁ። ይሄ ቅቤ ማለት ነው፣ ገበታ ቅቤ እንደሚባለው በእኛ ሀገር። ይሄው እንደዚህ አቅልጬው መጥቻለሁ። በመቀጠል ስኳሩን ጨምራለሁ። እኔ ቡኒውን ነው የምጠቀመው፣ እናንተ ነጩን መጠቀም ትችላላችሁ ፈይታችሁ። ከዛም ፓውደር ጨምራለሁ። ካካውን አንድ ላይ ማስላለሁ። እንዶች ይሄው እንደዚህ አማስዬ ጨርሻለሁ። እናንተ ዝብዳን አብዝታችሁም ከዚህ በለጠ ማቅጠን ትችላላችሁ። እኔ እንደዚህ ነው ፈልገው። ይሄው ሊጤም እንደዚህ ኩፍ ብሎልኛል። ከ30 ደቂቃ በኋላ ነው ያመጣሁት። እናንተ እንዳልኳችሁ ሊቆይም ሊያንስም ይችላል፣ እንደ ቤታችሁ ሙቀት ነው። እኔ በክቶኛል ማለት ነው። እንድቼ ይሄው ዛሬ ሲናሞን መሰራበት በዚህ ሳህን ነው። እናንተ ፈለጋችሁ ሳህን መስራት ትችላላችሁ። ይሄን በየቤቱ ሳህኖች ይለያያሉ። በመቀጠል ይሄው መስሪያዬን አዘጋጅቻለሁ። ዳምጣለሁ። በዚህ ላይ ሊጤን ገልብጬ ትንሽ ዘይት እንዳይዝ አርግቼ፣ ሳታወዙ ዘይት እጃችሁን ለቀቅ እንዳያረጋችሁ ብቻ ትዳምጣላችሁ በሱ። እንዲህ ካደረኩ በኋላ እኔ ሊጤን ለሁለት ከፍለዋለሁ። እናንተ ብዙ ሊታወቃችሁ ደግሞ እንዳልኳችሁ እኩል እኩል መክፈል አለባችሁ። እኔ ለሁለት ከፍዬ የማዳምጠው። ሊጡን ትንሽ ወደ ውስጥ አድርገዋለሁ። በኋላ በደንብ ንፍፍት እንዲል ማለት ነው። እንድቼ አሁን አዳምጠዋለሁ። በጣም ሳታሳሱት ሳታሶፍሩት መካከለኛ ዳምጡት። እንድቼ እዚህ ጋር እንዳምጪ ጨርሻለሁ። በአራት ማዕዘን ነው ያረኩት። ይሄው እንደምታዩት ነው፣ በአራት ማዕዘን ነው ያረኩት። የስቆርጡ እንዲታያችሁ ብዬ ነው። ካሜራው ወደ ቅርብ አርግቼ ነው 7 እየቆጠርኩ ነው የምከፍለው። እናንተም በመለከትም ከዛም ከዳርም እኩል ነው የምቆርጡትና መሀል ላይ ደግሞ እንደገና ትቆርጣላችሁ ማለት ነው። ወይም ደግሞ ቆርጡ እየቆረጣችሁ በዘትዩ እዛኛው ላይ ትቆርጣላችሁ። ያው እንደምታዩት አሁን ካሜራው ሳረቀው እንደዚህ መጥቶላችሁ ልጆቼ። ከዛ ጀምሮ እንደዚህ እንቆርጠዋለን። ከዛን ደግሞ ድጋሚ እኩል ደግሞ መሀል ላይ እንቆርጠዋለን።
እኩል መቆረጥ አለበት። ከዛን ይሄው እጨምራለሁ ማለት ነው። ቅድም ያዘጋጁትን ክሬም ዝብዳውን ካካውና ስኳርና ደልደባልቄ ያዘጋጁትን ጨምርበታለሁ እንዲቀባዋለሁ። ዘንዶቼ ለሁለት ከፍያቸዋለሁ እንደምታዩት ነው። ከዛ እንደዚህ እንጠቀልላለን ማለት ነው። ከዳር እየጀመረን እንጠቀልላለን። በጣም ቀላል ነው። ሊጡ አልወፈረምም አልቀጠነምም እንደምታዩት ነው። ወንዶቼ መጨረሻ ላይ ደርሻለሁ። የቪዲዮ እንዳይረዝም እያሳጠርኩ ነው የምጠቀመው። የዲጋ ይገባችኋል ብዬ ተስፋ አደርጋለሁ። በጣም ቀላል ነው። እንግዲህ በዚህ መልኩ ጨርሻለሁ እንደምታዩት ነው። እኔ ትንሽዬ ነው የምሰራው፣ እናንተ በዛ አድርጋችሁ መስራት ትችላላችሁ። ከዛም ስራዬ ላይ ደረድረዋለሁ። ትንሽ ራቅ ራቅ አድርጉ ሲነሙን እንዲህ ሲወፍር ትንሽ ስለ 10 ደቂቃም ስለምናስቀምጥ ከዛ እንደም ፍሩን ሲገባም ሪላክስ ስለሚያደርግ የዛን ሰዓት የመነፋፋት ነገር ስላለው ራቅ ራቅ እያረጋችሁ ልጅ እንዲጨርሻለሁ። እኔ ወተት ነው ከላይ ቀባሁት። እናንተ እንቁላልን መጠቀም ትችላላችሁ። እኔ ወተት ከላይ ቀብቼ ሸፍኜው ለ10 ደቂቃ አስቀምጠዋለሁ። ከ10 ደቂቃ በኋላ ፍሩን እስከትቼዋለሁ። ወዶቼ ከስር ነው የምትለኩሱት። መጀመሪያ ማንኛውንም ኬክ ስንሰራ እንደምንለኩሰው ለኩሰን ከዛን እዚህ ጋር ደግሞ ሌላ ክሬም እናዘጋጃለን። እንደምታዩት በአንድ ኩባያ ለክቼ ስኳር እየፈጨው ነው። ፓውደር ስኳር ያስፈልገናል። ለዚህኛው ክሬም ደግሞ ቫኒላ ያስፈልገናል። እንዲሁም ደግሞ ጅብን ያስፈልገናል። ቪዲዮ ላይ እንደምታዩት እኚህ ሶስቱን ነገር አዋህደን አንድ ላይ ክሬም እንሰራለን ማለት ነው። እስከ መጨረሻ ተከታተሉኝ። ወንዶቼ ያው ፈጭ ጨርሻለሁ። ይሄ ጅብን ነው። ይሄ ጅብን ማንኛውም ሱፐር ማርኬት ታገኙታላችሁ። በዚህ ነው የምሰራ። ክሬም ካፍም መጠቀም ትችላላችሁ። እኔ ግን ጅብኑን ፈልጌው ነው። ይሄን ያልኳችሁ ቫኒሊያ የስኳር ማንኪያ ትሆናለች። ትንሽዬዋን ነው በስኳር ማንኪያ እንደጨምሮ ያለው። ግማሽ ብርጭቆ የተፈጨ ፓውደር ስኳር ጨምራለሁ። ቅድሙን ያልኳችሁ ነው። በመቀጠል ዶቼ እንፈጨዋለን። በዚህ በኬክ መምቻ ነው መመታት ያለበት። ያው ክሬም የኬክ ክሬም ሲሰራ እንደሚሆነው አይነት ነው መሆን ያለበት፣ መቅጠን የለበትም። ራሱ በጣም ስትመቱት እንቁላል ወይም ደግሞ በጣም ሲመታ እንቁላል በተፈጥሮ ራሱ በጣም ወፍሮ አረፋ እንደሚሆነው ማለት ነው። ክሬሙ እንደዛ ነው እስኪሆን ድረስ መምታት አለባችሁ። ወንዶቼ ያው እዚህ ጋር በጣም እየመታሁት ነው። አያችሁት? እንደምታዩት ክሬሙ ሰርቶልኛል ማለት ነው። እኔ ወረቀት አለኝ በሱ እጨምርበታለሁ። ወንዶቼ ሲኒሞኒም ደርሶ አውጥቼዋለሁ። ከስር ከበሰለ በኋላ በሹካ ነካረታችሁ ካያችሁት በኋላ መብሰሉን ከላይ በትንሹ ነው የምታበስሉት ማለት ነው። ከለሩን በቂ ስለሆነ እንደምታዩት በጣም ነው የምታምረው። ይኸው እንደምታዩት ደግሞ በመቀጠል ክሬሜን እየጨመርኩ ነው። እናንተ አለመጠቀም እንችላላችሁ። እኔ ስላለኝ ነው የምጠቀመው። ከሌላችሁ ደግሞ እንደዚሁ መብላት ይቻላል። የክሬሜን በዚህ መልኩ እየጨመርኩት ነው። በጣም ጣፋጭ እና በጣም ቀላል ነው። ወዶች ሞክሩት፣ ትወዱታላችሁ። በማንኛውም ቤት ውስጥ የምታገኙት ነገር ነው። አገር ቤት ብትሄዱ የሲኒሞን ፈጣየሮች በጣም ቀላሎች ናቸው። እንደምታዩት በዚህ መልኩ ጨርሻለሁ።
እዚህ ጋር እኔ ለውበት የተጠቀምኩት ብዙ አይነት ነገሮች መጠቀም ትችላላችሁ። እኔ ግን አየሁን ጀመልን ነው ትንሽ ወደ ፓውደር ነገር አድርግቼው ቀጥቅጬው ጨምሬያለሁ ማለት ነው ወዶቼ። በጣም ቀላል ነው እንደነገርኳችሁ ሞክሩት ነው የምላችሁ። ቅመሱት። በጣም ቀላል ነው፣ ትወዱታላችሁ። እንግዲህ ዛሬ ሲነሞኒ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ።